ስጠኝ ነው እያልኩኝ ያለው። ጠረጴዛ ብላ እንዴ ታቦት ማለት ስጋ የኢየሱስ ክርስቶስን ስጋና ደሙን መሰዊያ ነው ስላለች ከጠረጴዛ ጋር ምንም ትርጉም አንድ አይነት ሊሆንልህ ይችላል። ማስረጃ ስጠኝ ያልኩህ ወዳጅ፣ ግምት አታውራ። ግምት ሳይሆን ስራውን እየነገርኩ ነው እኮ ወዳጄ። እሱንማ እንደዛ እንዳንወስድ ይኸው ምን አለ መሰለህ፣ ታቦትና ጠረጴዛ ይለያያል። እኛ ጠረጴዛ የለንም እያለን ያለው ታቦት ነው እንጂ ጠረጴዛ አይደለም ያለን እያለን ያለው። ወንድሞቻችን መልሶ አይቻለሁ ታቦቱን ጠረጴዛ እያሉ፣ ይሄ ስህተት ነው። ታቦቱን ጠረጴዛ እያሉ ሲመልሱ ሰምቻለሁ። ይሄ ስህተት ነው እያለ ያለው ብራዘር። ቃል በቃል ነው እያወራ ያለው። ታቦቱን ጠረጴዛ ብለው ሲመልሱ ሰምቻለሁ። ያኔ ሲጨመቅ ማለት ነው። በእርግጠኝነት ቁጭ ብሎ ያንን ድቤት እንዳየው ተስፋ አደርጋለሁ። ጠረጴዛ ብሎ ያወራው ጨንቆት ነው እንጂ ጠረጴዛ የሚባል የለም፣ ስህተት ነው፣ ጠረጴዛ አይባልም እያለ ነው ያለው ወዳጅ። ይኸው እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ጠረጴዛ የሚባል ነገር የለም። ገበታ የሚባል ነገር የለም። ታቦት ገበታ አይደለም። ታቦት ጠረጴዛ አይደለም። ታቦት እግዚአብሔር ራሱን የሚገልጽበት የመላእክት ስዕል ያለበት የእመቤታችን ስዕል ያለበት እግዚአብሔር የሰጠን እንጂ ከሰፈር መንደርተኛ ቀርጾ ያመጣልን ጠረጴዛ አይደለም። ይህ ስህተት ነው፣ ስህተት ነው ብራዘር። አሁን መግባባት ያለበት ከራስ መምህራኖች ጋር ማለት የተራ ሰው እንዳይመስለን፣ ቲክቶክ ላይ ምናምን ያለ ሰው አይደለም። እኔ አንዳንዴ ከኛ ጋር ራሱ አሁን ቆም ብላችሁ እያሰባችሁ ገና ለማውራት ከምትሞክሩ እኔ ከአንተ ይልቅ አሁን ማስረጃ ያለው ቤተክርስቲያኒቷን በእውቀት የሚረዳና ማውራት የሚችል ሰው ቢገባ ደስ ያለ። አሁን አንተ ምንም የምታውቀው ነገር የለም፣ ማስረጃ የለህም። ማስረጃ ብንጠይቅ ለምታወራው ነገር ያለ ማስረጃ ነው የምታወራው። እና አሁን አንተ እነኛ ሰዎች እኮ ከፈለግ አሁን ይሄ ፕላትፎርም የተዘጋጀው ለምን አጠራቸው? ብራዘር እኔ እኮ ቤቴን ከፈቱ ለሁሉም ነው። ስለዚህ ጥራቸው፣ አሁን ሄደ ጥራቸው። አሁን በጣም ከገባ እና ከተረዳው እኔ መጥራት እንኳን አቅሙ የለኝም እኮ። እኔ እኮ ቤቴ ስራዬን ሰርቼ ድክም ብሎኝ ቁጭ ብዬ ከዛን ስክሮል ሳረግ፣ ስለዚህ መስማት ነው ያለብህ ብራዘር። እና እኔ ምን ላድርግ ብራዘር? ወንጌልን አይደለም እየሰበከኝ ያለው ምሰማት ወዳጄ፣ ወንጌልን አይደለም እየሰበከኝ ያለው። ይሄው እያሳየው እኮ ነው። ጨለማ ውስጥ ነው እያልኩኝ ያለው ወንጌሉ ይሄ ነው። ከኔ የተሻለ ወንጌልን መስበክ ያለብህ ሰው አለ። ከኔ የተሻለ አንተ አንዱና ወንጌል መሰበክ ያለበት አንተ። እኔ ወንድሜ ልንገርህ፣ ከኦርቶዶክሶችን ከመንቀፍ በፊት ኢየሱስ ክርስቶስን ስሙን መስማት ያለባቸው ስንት ትውልዶች ስንት ማህበረሰቦች አሉ። ለኔ አንተ አንዱ በፊት ሄደህ ስለ ኢየሱስ ክርስቶስ መስበክ አለብህ። ለኔ አንዱ አንቱን አሁን ቤቱን ስከፍት አየህ፣ ለሁሉም ነው የምሰብከው። ከምሰብከው ሰዎች መካከል አንዱ አንተ ነህ። ኤልያስ ጠፍተሃል፣ ጨለማ ውስጥ ነው ያለው ብራዘር። ይሄንን ለመረዳት ከፈለክ ደግሞ አሁን መልስ ስለሌለ አንተ ቁጭ ብለህ ነው መስማት ያለብህ። ለምን መልስ እንዳለው ሰው ትገባለህ? መልስ ካለ እንጠይቃለን፣ በማስረጃ ነው የምናወራው። መልስ ከሌለ ግን ቁጭ ብለህ ነው መስማት ያለብህ። መልስ እንዳለው ሰው ከገባህ ግን በማስረጃ ጠይቃለሁ ወዳጄ። መልስ የሌለው ሰው ዝም ብሎ ለምን ገብቶ ያወራል? እኔ አሁን ማንም ያስገድዳችሁ እኮ የለም። ገብታችሁ ለምን ትጨነቃላችሁ? ምንም እኔ ተጨንቄ አይደለም። ግን ምንድነው ካልተጨነቅ ታዲያ ብራዘር አሁን ጊዜ ማባከን የለብህማ። መልስ ከሌለ ሚዩት ነህ ዳኒ እንደሆነ ሲናገር እንሰማለን። ያለው ምንድነው አልኳቸው። የተለያየ ትምህርቶችን ሲያስተምሩ ከቤተክርስቲያኒቱ አውደ ምሕረት ላይ ሲናገሩ ሲያስተምሩ እናያለን። ለምሳሌ ይህንን መምህር ሲሰምተን እንመለስ። ኪዳን ታቦት መሰዊያ
የሚፈተትበት እሱ ጠረጴዛ ታቦት ነው ብለው ነው የሚያምኑት ማለት ነው። እስኪ የኛውን ደግሞ ሰምተን እንመለስ። ወንድሞቻችን ሲመልሱ አይቻለሁ። ታቦቱን ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። ለዚህ መምህር ደግሞ ኦርቶዶክስ ቤተክርስቲያን ያስተማረችው ታቦት እና ጠረጴዛ የሚለያዩ ጉዳዮች እንደሆኑ እንደውም ጠረጴዛ ብሎ የሚናገርና የሚያስተምር መምህር እሺ ጨረሳል ዳኒ? ይሰማል? አዎ ይሰማል። ያው እንግዲህ ዲያቆን ብርሃኑ አድማሴን ታውቃቸዋለህ? እሺ አሁን እያልኩ ያለው እዚህ ጋር አዳምጠኝ። መጀመሪያ ማወቁ አለማወቁ ጉዳይ አይደለም። መንፍቅና አለ፣ በየትኛው እምነት መንፍቅና አለ። አኬ ሲናገር ነበር። አኬ ደግሞ አዳምጠኝ። አኬ ብዙ ጊዜ ከቤተ ክርስቲያን መጀመሪያ ወንጌል ትሰብካለህ፣ ስበክ ጎበዝ ብለዋል። ግን ቤተክርስቲያን የቤተክርስቲያን ህግጋት ያልሆነ ቤተክርስቲያን ያላለች እያወጣህን የምትናገረው ነገር ተመልሰና ትምህርት ወሰድ ተብሎ ተነግሮታል። አሁን እዚህ ጋር ማስረጃ ስለ ቤተ መቅደስ ሆነ የሚል አኬንቶ እሱ ምንም ቤተክርስቲያኒቷ የሚወክለው ሰው አይደለም። እኛም ከቁም ነገር አናነሳውም እሱን። ዲያቆን ብርሃኑ አድማሴ ግን አሉ። ዲያቆን ብርሃኑ አድማሴ እሳቸው ተናግሯል። የቤተክርስቲያኒቷ አገልጋይ ናቸው፣ ሰባኪ ወንጌል ናቸው። እሳቸው የተናገሩት ላይ ዲያቆን ብርሃኑ አድማሴ የምትላቸው አዎ የቤተክርስቲያን መምህር ይሆናሉ። የቤተክርስቲያን መምህራን ተላላቆች የሚባሉ ወደ መንፍቅና ዓለም ሂዶ ተሐድሶ ሆነው ራሳቸውን እምነት ተብሎ ተሐድሶ ብሎ ከጴንጤ ጋር የተቋቋሙ አሉ። ለምሳሌ እነዚህ የቤተክርስቲያን ምሁራን የነበሩ ናቸው። መንፍቅና ተታለው በመንፈስ ክፉ መንፈስ ሲገባባቸው ይሄዳሉ። ትምህርት ላይ ደግሞ ወንጌል ሲያስተምሩ ይሳሳታሉ። ግን እያልኩ ያለው ቅዳሴያችን እንደዚህ ይላል አሉ አይደል? የቅዳሴያችን የሥርዓተ ቅዳሴ መጽሐፍ የቤተክርስቲያን መጽሐፍ አለ። ጽሁፍ ማስረጃ አምጥተህ እንደዚህ ይበል፣ አለበለዚያ እገሌ ተናገረ እንደዚህ ተናገረ። የኔ ሐሳብ እኮ አይደለም። ቆይ ሳሚ፣ የኔ ሐሳብ አይደለም። እኔ ታቦትም በሉት ጠረጴዛም በሉት አይመለከተኝም። እናንተ እርስ በራሳችሁ ናችሁ መጨረስ ያለባችሁ። እኛ ምንድነው ግራ ስለገባን፣ ቆይ የኛ ሐሳብ ምንድነው? ቆይ ሳሚ መጀመሪያ ስማኝ። የኛ ሐሳብ በዚህ በኩል አንድ ኦርቶዶክስ ታቦቱን ጠረጴዛ ይባልም ይላል፣ በዚህ በኩል ደግሞ አንድ ኦርቶዶክስ ታቦቱ ጠረጴዛ ይባላል ይላል። ስለዚህ የቤተክርስቲያኒቷ አስተምሮ የትኛው ነው የሚለውን እየጠየቅናችሁ ነው እንጂ እኔ ላንተ ጠረጴዛ ነው የሚል ማስረጃ የማቅረብ ግዴታ የለብኝም። የትኛውም ቢሆን አይመለከትም። ለምሳሌ አንተም በጊዜው ኦርቶዶክስ ኑሮ ይሆናል፣ ስለዚህ በመንፍቅና ወጥተህ ይሆናል። ስለዚህ አንተ ኦርቶዶክስ አትወክልም፣ ሌላውም እንደዛው። ስለዚህ ታቦትን ጠረጴዛ የሚሉ ሰዎች ኦርቶዶክስን አይወክሉም እያልክ ነው። በቲክቶክ እየመጣ የሚናገሩ ቤተክርስቲያን መጽሐፍት አላት። እንደ እናንተ ዝም ብሎ እያመጣ በቃ ሰማን። በቃ ጥሩ ነገር ሰምተናል። የኛ ሐሳብ እሱ ነው። በነገራችን ላይ ቅዳሴያችን ነው ላይ ለዛቲ ጠረጴዛ ይላል፣ ላይ ለዛቲ ታቦት ይላል። ቅዳሴ መጽሐፋችን ብታዩት ይነግራቸዋል። ከሌሎቹ ጋር በምን ተለያየ አላቸው? ሁለት ነገሮችን ላስታውስና መምህር ዳንኤል በደንብ ይጨምራል። ለምሳሌ ግብጽ የላቸውም የሚለው መምህር ዳንኤል ራሱ ይናገራል። እኔ የህንዶችን ባይኔ አይቻለሁ። ለምሳሌ ህንዶች ለምሳሌ አላቸው፣ የህንድ ኦርቶዶክስ እና ምንድነው አስተውሉ ክርስቲያኖች፣ ጠረጴዛውን ከላይ ደግሞ እንደ ቤተ መቅደስ ክዳን ያለው አለ አጎበር። እሱን እኛ መንበር እንለዋለን። በእኛ ቋንቋ ምን እንለዋለን? መልሱልኝ። መንበር እንለዋለን። እንደዚህ አይነት መንበር ያላቸው ቤተክርስቲያኖች አሉ፣ የሌላቸዋል። ከላዩ ላይ ያለው ተጨማሪ የሌላቸዋል፣ ያላቸዋል። ለምሳሌ የህንዶችን አይቻለሁ፣ አላቸው። የግሪኮች አላቸው፣ ያለውም አላቸው፣ የሌለውም አላቸው። ሁለቱንም አይቻለሁ እንዴ ከማስታውሰው ነው። የግብጾችም ቀጥሉ። ቪዲዮ እንድታዩ ያክል ነው። እኚህን አባት ነው እንግዲህ እያልክ ያለው። እሺ አሁን እኛ አባት ያሉት አይተሃል እንግዲህ ያሉት እያሉ ያሉ ታቦት ያለው ከላይ ክዳን የሚመስላለው ይላሉ። ግን ታቦት እንደዛ አይደለም ያለው። ለሙሴ የተሰጠው ታቦት የኪሩቤል ስዕላት ያለበት የመላእክት ስዕላት ያለበት ታቦት ነው። እኛ ታቦት አንተ የምታወራው አዎ መምህር ናቸው አውቃቸዋለሁ። ግን መጽሐፍ እንደዛ የሚል መጽሐፍ የለም። መሰዊያ ትክክል ነው። የኢየሱስ ክርስቶስ ስጋና ደም መሰዊያ መቁረቢያ ምንቆርብበት መስዋዕት የምናቀርብበት የማን መስዋዕት ምንድነው? የኢየሱስ ክርስቶስ ደምና ስጋ። ስለዚህ ታቦቱ መሰዊያ ይባላል። አዎ ታቦቱ መሰዊያው ነው። እሺ በአንድ ቤተክርስቲያን ውስጥ ስንት መሰዊያ ነው ያላችሁ? ታቦት አንድ ነው። አንድ ደብር ላይ አንድ ብቻ ታቦት ነው ያለው?
እንዴ ምን እያወራህ ነው? ታቦት አንድ ታቦት ማሰልጠኛ ልነግርህ፣ ችግር የለውም። ድርብ ታቦት የለም። አንድ ቤተክርስቲያን ውስጥ ድርብ ታቦት የለም። ድርብ ታቦት አለ። አንድ ታቦት ነው። ድርብ ታቦት አለ። ድርብ ታቦት ሁለት ታቦት ማለት ነው በሌላ አገላለጽ አይደል እያልኩ ለምሳሌ አዳምጠኝ። እኔም ጊዜ እስኪብቻን አታወራ። መጽሐፍ ቅዱስ አንድ መጽሐፍ ቅዱስ ነው። እያንዳንዱ ሰው ይደርሰው ዘንድ እያንዳንዱ ቤተክርስቲያን ይደርሳቸው ዘንድ መጽሐፍ ቅዱስ ምን ተደረገ? ተባዛ። ተባዛው ምንድነው? ምዕመኑ መጽሐፍ ቅዱስ ጋር አንድ ቤተክርስቲያን ቆይ ስማኝ። ለምሳሌ አንዱ ቤተክርስቲያን አንድ ታቦት፣ ሌላኛው ቤተክርስቲያን አንድ ታቦት ቢሆን ችግር አልነበረው። ለአገልግሎት የተለያየ ቦታ ነው ለማለት ያስኬዳል። አንድ ደብር ላይ ግን ከአንድ በላይ ታቦት ለምንድን ነው የሚኖራችሁ? አንድ ቤተክርስቲያን ውስጥ ከአንድ በላይ ታቦት የሚኖርበት ምክንያት ልንገርህ። እዛ ቤተክርስቲያን ውስጥ ሁለት የእግዚአብሔር ስም መጠሪያ የሚቆረብበት ቤተክርስቲያን፣ የሁለት ቅዱሳን የሁለት ሐዋርያት ስም ቤተክርስቲያን በስማቸው የተሰየመ እግዚአብሔር የሚመለክበት ቤተክርስቲያን አለ። ስለዚህ እዛ በየቤተክርስቲያኑ ሁለት ታቦት ይኖራል። ያ ታቦት ምንድነው? ለአገልግሎት እግዚአብሔር መስዋዕት የሚቀርብበትና ሁለት መሰዊያ ምንድነው? ሁለቱ ላይ የምትሰዉት የኢየሱስ ክርስቶስ ስጋና ደም ይሰዋበት። ኢየሱስ ክርስቶስ አልፋ መጨረሻና መጀመሪያ በሁለቱም ነው የምትሰዉት። በሁለቱም ነው የምትሰዉት። አንድ ቀን እንኳን አይደለም የሚሰማ፣ በየጊዜው ይሰማ። በሁለቱ መሰዊያ ነው የምትሰዉት። አዎ አንዱ መሰዊያ ያበቃችሁ? ይበቃል። እና የሚበቃ ከሆነ ለምንድን ነው የምትጨምሩበት? ቤተክርስቲያኑ ይለያል። አንድ ቤተክርስቲያን ውስጥ ሆኖ ማለት ነው መሰዊያው እንደዛ የሚደረግበት ምክንያት ልንገርህ። በየጊዜው ማስረጃውን ስጠኝ። ማስረጃ ከመጽሐፍ ቅዱስ ስጠኝ። አሁን ከመጽሐፍ ቅዱስ ከአዲስ ኪዳን ቤተክርስቲያን ውስጥ ከአንድ በላይ መሰዊያ ያላቸውን እስቲ ንገረኝ። አንተም ጠረጴዛ የሚል ማስረጃ ያለውን ስጠኝ ቅድሚያ። ወዳጄ የጠረጴዛው እኮ እኔን አይመለከተኝም፣ የኔ ትምህርት አይደለም። ዲያቆን ብርሃኑ ጠይቀው። ዲያቆን ብርሃኑ እኔን አይመለከተኝም እሱ። አሁን ማስረጃ ሰጠን። በቤተክርስቲያን ውስጥ መጽሐፍ ቅዱስ ላይ እንግዲህ አዲስ ኪዳን ላይ ብዙ አብያተ ክርስቲያናት አሉ አይደል? የጋላትያ፣ የሮሜ፣ የቆሮንቶስ፣ የኤፌሶን አለ። እነዛ አብያተ ክርስቲያናት ውስጥ ያለውን መሰዊያ ያሳየን። መሰዊያ ያለው የሚሰዋበት ኢየሱስ ክርስቶስ ለደቀ መዛሙርቱ ይኸው እንኩ ይሄ ስጋዬ ነው፣ ይሄን እንኩ ደሜ ነው ብሎ የሰጣቸው በየጊዜው መታሰቢያና መስዋዕት። ስለ ስጋና ደግሞ አልጠየቅኩም። ስለ ጠረጴዛው ነው የጠየቅኩት። ስለ መሰዊያው ነው የጠየቅኩት። እዛው መሰዊያ ላይ ጠረጴዛን ያላቅም ጠረጴዛ ምዕራፍና ቁጥር ስጠን። አዳራሽ ውስጥ እናንተ ስፒከር የሚቀመጥበት ጠረጴዛ አላችሁ እናንተ ጋር አውቃለሁ። እኛ ጋር ግን መሰዊያ የኢየሱስ ክርስቶስ ማስረጃ ወዳጅ አልፋና ኦሜጋ ማስረጃ ትእዛዝ ወንጌል ቃላቶችን የተጻፈበት። እሺ እየሰማኸኝ አይደለም? እኔ ነኝ ሚውት ያደረኩ። እየሰማ አይደለም፣ ዝም ብለህ ነው የምታወራው። ማስረጃ ለመጨረሻ ጊዜ ጠይቃለሁ። ማስረጃ አሳየን። ታርገኛለህ ስለማሰማ የምን ማስረጃ ልስጥህ? ከአዲስ ኪዳን መጽሐፍት ውስጥ የቀደመችዋ ቤተክርስቲያን መሰዊያ እንዳላት፣ ከአንድ በላይ መሰዊያ እንዳላት ማሳየን። እሺ የቀደምት ቤተክርስቲያን መጽሐፍ ቅዱስ አንድ ብቻ ነው የነበራት ወይስ ተባዝቷል? አሁን ድሮ አንድ ማስረጃ ታቦት አንድ ነው። መጽሐፍ ቅዱስ ተባዛ። አንተ ማስረጃ ሳሚ አሁንም እኔ የሚያደርግ ማስረጃ ብቻ ነው መስማት የምፈልገው። መጽሐፍ ቅዱስ ማስረጃ ስለኛ አንተ መጽሐፍ በቃ ማስረጃ የለህም። ሌላ ማስረጃ ያለው ኦርቶዶክሳዊ ብናወራ ይሻላል። አንተ ሐሳብ ካለ ዳንኤል ተጨማሪ ይችላል። እኔ ጨርሻለሁ።